ሰላም 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 ሰላም፣ እንዴት ናችሁ? እንዴት ናችሁ? እንዴት ናችሁ? እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። በቅድሚያ ለቻናሌ አዲስ ሆናችሁ ሰብስክራይብ አድርጉ። እንደዚህ ደግሞ ቪዲዮውን ከወደዳችሁት ይህ ሀሳብ የምትደግፉ ከሆነ ደግሞ ላይክ አድርጋችሁ ሼር አድርጉልኝ። ይህ መልእክት ለአዶናይ ለወንድማችን አድርሱልን። በእውነት ነው የምላችሁ፣ እኔ እንደዚህ በጣም በቃ ግርም ብሎኝ አያውቅም። በቃ በጣም ነው የገረመኝ። እግዚአብሔር ነው የምላችሁ። በስመ አብ በስመ አብ በስመ አብ በስመ አብ። ብዙ ጊዜ ለራሳችሁ አትጨነቁ። በእውነት ነው የምላችሁ። በቃ ምን ጊዜም ቢሆን ምን ጊዜም ለራስ መጨነቅ በቃ ዋጋ የለውም ሲጀመር ማለት ነው። የሆነ በቃ የምትኖርለት ሰው ያስፈልጋል። እግዚአብሔር ነው የምላችሁ። አይታችኋል አይደል? ይሄኛው ቪዲዮውን አይታችኋል አይደል? እዚህ ያለው ይሄን ቪዲዮ በደንብ ገብታችሁ የራሱ አዶናይ ላይ ቪዲዮ ላይ ገብታችሁ እግዚአብሔር ነው የምላችሁ። በጣም በቃ ማለት ብዙ ጊዜ በቃ ስለ ቪዲዮ ስለ በቃ ዩቲዩብ ምናምን በቃ ስራዬ ብቻ ነው እንጂ እኔ እስከዛሬ በቃ ስለምን ነገር ነው አይቻልም። ግን በቃ በልጁ በስፒድ ነው የሚባለው በሱ የተነሳ ነው እኔ ይሄን አጋጣሚ ቪዲዮ መጣልኝና ከዛ በቃ ማለት ያው መቼም ሀገር ኢትዮጵያ ስትባል መቼም ሁሉም ወኔ ይኖረዋልና ያንን አይቼ እስኪ ምንድነው ሰውዬ ምንድነው ማለት ከዛ ከውጭ ይዞት የመጣ አላማው ምንድነው ብዬ ለማየት ዝም ሰፍ ብዬ ላይቭ በቃ የተከታተልኩት ነበር እና በቃ ይሄ ከኬንያ ሆኖ ምናምን በቃ ይሄ ከሮናልዶ ጋር በቃ ቪዲዮዎች ምናምን እያንዳንዱ ቪዲዮዎች እኔ ጋር መጡ። በቃ በጣም በቃ ማለት እኔ የሆነ በቃ የመሰለኝ ሌላ ነገር ነው የመሰለኝ። በቃ የሆነ አለ አይደለ የሆነ ጠቀም ያለ የሆነ በቃ ብቻ የሆነ ነገር ይዞልኝ የመጣ ነበር የመሰለኝ። እንደዛ አይነት ሰው መሆኑ እኔ አላወኩም። ጠልቼውም አይደለም እኔ ልጠላውም ልወደውም አልችልም። ዓለም ያከበረችው ስለሆነ ማለት ነው። በስመ አብ 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 እግዚአብሔር ነው የምላችሁ። በስመ አብ አለማለቅ ግን ንፉግነት ነው። ሰው እንዴት እንደዚህ እየተገፋ እንዴት ስለ ሰው ክብር ስለ ራሱ ሳይሆን ስለ ሰው በቃ ሰው በቃ አንድ ሰው የተቸገረ ሰው በቃ ትልቅ ቦታ ለማድረስ ይህን ያህል እንደዚህ ተፈናጭሮ በስመ አብ እግዚአብሔር የደግነት ጥግ ማለት ነው። በቃ ደግነት ማለት በቃ ይሄን ኢትዮጵያዊነት ማለት በቃ እግዚአብሔር ነው የምላችሁ። በፈጣሪ በነገራችን ላይ በጣም ግርም ብሎኛ በጣም በቃ አድንቄዋለሁ። በቃ እኔ ባለፈው ይሄ ሽልማት ምናምን እሱን ያገበሩ ባይት ግን ያንን ምን በፌስቡክ ፖስት ዝም እየቆርጬ ማለት ነው። እንግዲህ ያንም አይታችኋል። በቃ ብዙ ሰዎች እንደዚህ እንትን ሲሉ ነበር ሲፍጨረጨሩ በቃ የሱ ቻናል ሪፖርት ለማድረግ ለማዘጋት በጣም ብዙ ማለት ነው። እና ያኔ እንግዲህ አይታችኋል ሪፖርት እየተደረገ እንትን ይሄ የሱ ቻናል ለማዘጋት የሆነ ሰው በቃ ብዙ ርብርብ ነበረ ምናምን በቃ ሲታሰር እንኳን ታሰረ የሚሉ ብዙ ሰዎች ነበሩ። እኔ በጣም ግርም ስላለኝ ነው በነገራችን ላይ ይሄን እየነገርኳችሁ ያለሁትና እንኳን ታሰረ ምናምን በቃ በነገራችን ላይ ሰው ማለት ነው ይላችሁ ንገራችሁ ሰው ትልቅ ቦታ ከደረስክ አንተን እንደዛ አሽከርክሮ የሚጥልበት መንገድ ነው የሚፈልገው። ንገራችሁ እግዚአብሔር ነው የምላችሁ። ሲጀመርኩ ትልቅ ቦታ ለመድረስ እኮ ፈጣሪ እድል ሲሰጥ እኮ ነው። በቃ ፈጣሪ ሲወድ እኮ ነው። በቃ ቻው በቃ ትልቅ ቦታ ብትደርስ አንተ የራስህ ዓላማ ታራምድበታለህ። ሰው ለመርዳት ሊሆን ይችላል፣ እናት አባት ለማገዝ ለመርዳት ሊሆን ይችላል፣ ብዙ ነገሮች እና እኔ ይሄን ልጅ ግን አለማድነቅ እግዚአብሔር ንፉግነት ነው እና ያው ላይ ሰማው ይችላል ይሄን መልእክት። ነገር ግን ቀጥልበት አዶናይ ቀጥልበት እስከመጨረሻው ለዓላማ ጾሙን ሰው ከማገዝ ውጭ የሚያስደስት ስራ የለም። በቃ ሰው ስታግዝ የተቸገረ ሰው ስታነሳ ከፈጣሪ ጋር ትገናኛለህ። በቃ ገብቷችኋል አይደለ? እና ብዙዎች በቃ እንደዚህ ሰጊጥ ምናምን ፈመስ ምናምን እውነት ነው።
በቃ ካልሰገጠ ታዲያ እዛ ቦታ ይደርስ ነበር እንዴ? እንዴ በቃ ሰውን አትፍሩ እኮ ነው። በቃ ሰውን አትፍሩ፣ ፈጣሪ ብቻ መፍራት አለባችሁ። ሰው አክብሩት። ለሰው አትፍሩ ስላችሁ ደግሞ ሰው እንትን ነው እያልኩ አይደለም። ሰው ውደዱ፣ አክብሩ። ግን ፈጣሪ ደግሞ መፍራት አለባችሁ። ትክክለኛ ሐቀኛ ሰው ምን ይለኛል ብላችሁ ፈጣሪ እንትራቱ ተደብቃችሁ ብዙ ስራ እንደማትሰሩ ተደብቃችሁ ብዙ ነገር እንደማትሰሩ በሰው ፊት ግን ጻድቅ አትምሰሉ። በቃ ይሄ እኮ ነው ሰግጥ ማለት በቃ እግዚአብሔርን እምላችሁ እኔ አዶናይ በእውነት ለምለው እግዚአብሔር ነው በእውነት በጣም እኔ ለራሴ በቁ እግዚአብሔር በቃ የሰጠኝ ስሜት የእናቱ ልጅ አይደለም፣ የአክስቱ ልጅ አይደለም፣ የአባቱ ልጅ አይደለም፣ የእናት ልጅ እንኳን ሌላ እንኳን የእናት ልጅ በቃ የእናት ልጅ ነው። እስኪ አግዘኝ እንደዚህ ሁኛለሁ በለው እስኪ የራስ ጉዳይ ዘወር ነው የሚለኝ። በቃ አሁንም የማታደርግ ከሆነቻው